ቅመሰው አባ ምንም አይለኝም። ምንም አይደል የአባቶች ማለት የሰውን ሰገራ መብላት ምን ተፈልጎ ነው? አላማው ልክ ቪዲዮን እንዳየሁት በእውነት ሾክ ነው የሆንኩት። በጣም ነው የደነገጥኩት። በፊት የተደበቁ ነገሮች ናቸው ማለት ነው። በፊት የተደበቁት ስራዎች አሁን ላይ ግልጽ ሆነው እየወጡ ነው ማለት ነው። መጽሐፍ ቅዱስ የሚለን መጽደቅ በክርስቶስ ማመን ብቻ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያንም ቆም ብላ ነገሮችን ማሻሻል አለባት ነው። የቤተክርስቲያን ተልእኮ ደግሞ ይሄ አይደለም። ሰዎችን አዛባ ማብላት አይደለም። ሰላምና ጤና በያላችሁበት ይብዛላችሁ ውድ የዚህ ቻናሌ ቤተሰብ። በዛሬ ፕሮግራማችን ላይ እንግዲህ የኮሜዲያን እሸቱ የአባቶችን አር መብላትና እንደዚሁም ደግሞ የጋዜጠኛ ሶፎንያስ ነገር አስተን አብረን እናያለን። እንደዚሁም ደግሞ ሐሳብ አስተያየታችንን እንሰጥበታለን። እስከ መጨረሻው ድረስ ቆይታችሁን ከኔ ጋር እንድታደርጉ እጠይቃችኋለሁ። በመጀመሪያ ወደ ኮሜዲያን እሸቱ ስንሄድ እንግዲህ ብዙዎችን አስደንግጧል፣ ብዙዎችን መነጋገሪያ አድርጓል። ሶሻል ሚዲያ ላይ የሰውን ሰገራ መብላት ምን ተፈልጎ ነው? አላማው ምንድን ነው? አላማው ለመጽደቅ በረከትን ለማግኘት ምን ተፈልጎ ነው? ምንድን ነው የሚያስተምረን? ይሄ በሰው አይምሮ ውስጥ ራሱ አይምሮን ያቆሽሻል። እኔ አሁን ልክ ቪዲዮን እንዳየሁት በእውነት ሾክ ነው የሆንኩት። በጣም ነው የደነገጥኩት። ምክንያቱም የሰውን ሰገራ መብላት ማለት ለምንድን ነው? በዛ ላይ ደግሞ ቅዱስ ቦታ ተብሎ የሚነገርለት ቦታ። አሁን ላይ የምናየው ነገሮች ምንድን ነው የሚያስተምሩን? በፊት የተደበቁ ነገሮች ናቸው ማለት ነው። በፊት የተደበቁት ስራዎች አሁን ላይ ግልጽ ሆነው እየወጡ ነው ማለት ነው። እሸቱን በተመለከተ ከዚህ በፊትም ቪዲዮ ሰርቼበት ነበር። የእውቀት ችግር አለበት፣ የአመለካከት ችግር አለበት። የመጽደቅ ፍላጎት ቢኖረው መንገዱን አያውቅም፣ እውነቱን አያውቅም፣ እውነቱን መረዳትም መፈለግንም አያውቅም። መጽሐፍ ቅዱስ የሚለን መጽደቅ በክርስቶስ ማመን ብቻ ነው። አምኖ መጽደቅ ይቻላል። ትክክለኛን የእግዚአብሔርን ሕግ ጠብቆም ደግሞ መዳንም ይቻላል። በበረከትም መኖር ይቻላል። በደስታ በሰላም መኖር ይቻላል። የኢትዮጵያ ኦርቶዶክስ ቤተክርስቲያንም ቆም ብላ ነገሮችን ማሻሻል አለባት። የተመረዙ መጽሐፎችን በዚሁ አጋጣሚ ማስተካከል አለባት። እንደዚሁም ደግሞ እንደዚህ አይነት ድርጊቶችን ማስተካከል አለባት። በየመድረኩ በየቤተክርስቲያኑ ተካሄዶ የሚባለው ነገር አለ። በስብከት መልክ ሰውን የማምለክ አንድን ወገን አናደዳለው ተብሎ የሚደረግ ያልሆኑ ስብከቶች አሉ። እነዚህም መታረም አለባቸው። ሰውን ማሸነፍ የሚቻለው በፍቅርና በትክክለኛ ብቻ ነው። በተለይ ደግሞ የክርስቶስ ተልእኮ ምንድነው? የቤተክርስቲያን ተልእኮ ደግሞ ይሄ አይደለም። ሰዎችን አዛባ ማብላት አይደለም። ያልሆነ ነገር ሐሰትን ማስተማር አይደለም። ኑፋቄ ማስተማር አይደለም። ስለዚህ ጌታችን ኢየሱስ ክርስቶስ የተከላት ቤተክርስቲያን ይህን አይደለችም። ትክክለኛ ወንጌልን የምታስተምር ሰዎችን ወደ ክርስቶስ የምታመጣ እንደዚሁም ደግሞ አስተምራ ለአገልግሎት እንድታበቃ የምታደርግ ቤተክርስቲያን መሆን አለባት እንጂ ዕቃ የምትጫወት ቤተክርስቲያን አታስፈልግም። ይሄ መታረም አለበት። ሲኖዶሱ እንደዚሁም ደግሞ ኢትዮጵያ ኦርቶዶክስ ቤተክርስቲያን ተቀምጠው እንዲህ አይነት ነገሮችን ማድረግ አለባቸው። አሁን ባለፈው አንድ መጽሐፍ አንቀበልም ብለው አውግዘዋል። ሊታተም የነበረ መጽሐፍ ማለት ነው። ይሄ ድርጊት ጥሩ ነው። አሁንም ግን እንደዚህ አይነት ነገሮችን ማውገዝ አለባቸው፣ መከልከል አለባቸው፣ መቆጣጠር አለባቸው። ግዴታ አንድን ወገን አስደስታለሁ ተብሎ እንደዚህ ትውልድን ማበላሸት አይጠበቅም እላለሁ። ወደ ሁለተኛው ደረጃ ስንሄድ የጋዜጠኛ ሶፎንያስ ነገር ነው። እሱ ፐርሰናሊ አዲክትድ ሆኖ ነው እንግዲህ ለአንድ ሚዲያ በስልክ እንደሰጠው ከዚህ በፊት ከዛሬ 3 ዓመት በፊት የተፈጠረበት ነገር እንዳለ አውርቶ ከዛ በኋላ የተፈጠረውን ነገር ሁላችሁም ታውቃላችሁ። አሁን ደግሞ ላለፉት ወራት ገዳም ገብቶ ገዳም ውስጥ ሲጠመቅ እንደነበርና በመጨረሻ እግዚአብሔር እንደማረው ተናግሯል። ትላንትና ደግሞ ቤተሰቡ ቀርቦ ደግሞ ያ ነውር ብቻ አይደለም እሱ ጋር ያለው ቤት ውስጥ ብዙ ነገር እንዳደረጋቸው ብዙ ሲያሰቃያቸው እንደነበርና ሊገላቸው እንደነበርና ህይወታቸውን እንዳስመለጡ ተናግረዋል። ይሄ እንግዲህ ከባድ ነው። ነገር ግን የማይለወጥ ነገር የለም። ሁሉም በሂደት ይስተካከላል፣ ይለወጣል። ለአንድ ሚዲያ ላይ ለሚሰራ ሰው ከዛሬ 3 ዓመት በፊት የተፈጠረብኝ ነገር አለ ብሎታል። ይሄም እንግዲህ ግልጽ ነው፣ መገመት እንችላለን። የመደፈር ነገር ደርሶበት ይሆናል። አስታውሳለሁ ኢቲቪ መዝናኛ ላይ በሚሰራበት ሰዓት በከባድ ስትረስ ውስጥ እንደነበርና ገዳም ሲጠመቅ እንደነበረ ተናግሯል። ያ ማለት በሚያምነው ወዳጅ በሚያምነው ጓደኛ እንደተከዳ ተናግሮ ነበር። እኔ አስታውሳለሁ፣ ያንን ኢንተርቪውንም ሰምቻለሁ። ነገር ግን በዚህ ህይወት ውስጥ ሁለት ነገር አለ። ማወቅ ያለባችሁ ሁለት ነገር አለ። ወደ አዲክሽን ሰው ፈልጎትም ይሁን በጓደኛ ተታለው ይሁን እንደዚሁም ደግሞ ድንገተኛ ጥቃት ደርሶበት አዲክሽን ውስጥ ይገባል።
አንድ ወንድ ልጅ ሲደፈር የወንድ የዘር ፈሳሽ ውስጡ ይቀራል። የወንድ የዘር ፈሳሽ ውስጡ በቀረ ሰዓት ያ ትል ያበጃል። ስለዚህ ያ ሰው ፈልጎም ተገዶም ሁሌም ያንን ነገር ማድረግ አለበት። ምክንያቱም ያንን ነገር ካላደረገ ያ በውስጡ የገባው ትል ስለሚያስቸግረው ያንን ነገር ሁሌም እንዲያደርግ ይገደዳል ማለት ነው። ይሄ እንግዲህ በስጋችን ላይ የሚፈጠር ነገር ነው። ሁለተኛ ደግሞ ስፒሪት ነው። ያንን ነገር ልክ አደረገ ማለት መንፈስ ይገባበታል ማለት ነው። ስለዚህ ያ በውስጡ ያለው መንፈስ ይህንን ሁሌም እንዲያደርግ ያስገድደዋል ማለት ነው። ስለዚህ አዲክሽን ውስጥ ያ ሰው ገብቷል ማለት ነው። አዲክሽን ውስጥ ከገባ የሁለት ነገር ተጠቂ ነው። የመንፈስም ተጠቂ ነው፣ የስጋም ተጠቂ ነው። ስጋ ውስጥ ማለት ነው። ስለዚህ አንድ ሰው ከዚህ ነገር ውስጥ የሚወጣው በጣም በሕክምናና በመንፈሳዊ በጸሎት ኃይል ሊያገግም ይችላል። በሕክምና በዛኛው በኩል በውስጡ የገባው ቅድም እንዳልኳችሁ ያ ነገር እንዲወጣና ከዛ ነፃ እንዲሆን ሕክምና ያስፈልገዋል። እንደዚሁም ደግሞ ካለበት ከመንፈሳዊ ጫና አዲክሽን ለመውጣት ደግሞ የእግዚአብሔር ኃይል ያስፈልገዋል። ስለዚህ ጠንከር ያለ የሃይማኖት አስተማሪ ያስፈልገዋል። ጠንከር ያለ የስነ ልቦናም ሐኪም ያስፈልገዋል። ስለዚህ ይህንን በግማሽ መልኩ እንረዳለን። እንግዲህ ደግሞ ምናልባት ቤት ውስጥ ደግሞ የሚያነሳቸው ነገሮች ካሉ ሰውን የመግደል በፈላ የመቀቀል ካለ ያ ደግሞ ምናልባት የስትረስ ነገር ሊሆን ይችላል። አንዳንዴ አይምሮን በጣም ክፉኛ ነገር ሲያስገድድ፣ ክፉኛ ነገር ሲያስጨንቀን፣ ከአይምሮችን በላይ አንዳንድ ነገሮች ሲሆኑ ከቁጥጥራችን ስር እንወጣለን፣ ወደ እብደትም እንሄዳለን። በዚህን ጊዜ እንደዚህ አይነት ነገር ድርጊቶችን እንወስዳለን። በእርግጥ የሶፎንያስን ነገር ከህመም አንጻር ስናየው ብዙ አንፈርድም። ከህመም አንጻር ብዙ አንፈርድም። ምክንያቱም ተጠቂ ነው፣ አዲክሽን ነው፣ መጠቃት ነው፣ በስጋም በመንፈስም መጠቃት ነው። ይሄ በህክምና የሚድን ነገር ነው። እሱም የመዳን ፍላጎት አለው። ለመዳንም ብዙ ነገር ሞክሯል፣ ግን ደግሞ አልቻለም። ስለዚህ አሁንም ምን ያስፈልገዋል? ከባድ ኃይል ያስፈልገዋል። ቢታገዝ 100% ይድናል ብዬ አስባለሁ። የራሱም ነገር ደግሞ ሲጨመርበት ራዲካል ቼንጅ በራሱ ላይ ሊያመጣ ይችላል። ስለተከታተላችሁኝ አመሰግናለሁ። እንግዲህ አንዳንድ ሀሳቦች ካላችሁ ልታሳውቁኝና በቀጣይ እንግዲህ በሚቀጥለው ርዕስ እንገናኛለን። መልካም